በጣም ይቅርታ እናቴ። ምን ላድርግ? መኪናሽን አቁመሽ ግቢ እኮ ያልኩሽ እንደምታዩ ፒስታ ነው ሰፈራችን። ያን መሰለ ሌክዠሪ ካር ወይ ፓራውልት ወይ ጎማ አንድ ነገር ቢሆንብሽ በደላላ ህይወት በደላላ ኮሚሽን ምን ላድርግ? ምን ብዬ ላሰራው ነው? ወሬኛ ነው ባክሽ። አሁን አገኘህልህ ራሱ ያልሽው ራሱ ጠበቀው በስጋ ቆሞ ታየውልሽ። አሁን ከ5 ደቂቃ በኋላ ራሱ ነገርኩ። እኔ መንጃ ፈቃድ ያለው ሰው ነው የምፈልገው። ካዲላክ እና ፎርዳን አስቀምጬ እኔ BMW ነው የምነዳው። ስለዚህ ለሰራተኞቹ እየወጣ እቃ ምናምን የሚገዛዛላቸው ከጠበቀው ጎን ለጎን ማለት ነው። ማርሼዲስ በእውነት BMW። ስለዚህ ለሾፒንግ የሚወጣ ካዲላክ እና ከፎርዱ እያማረጠ ደግሞ ቤቴን ታውቀዋለህ እንዴ? ምን ባለፈው አትክልተኛ ይዤ መጣሁ አይደል እንዴ? ባለ 15 መኝታ ቤት ቪላ የተንጣለለ ብቻሽን እዛ ቤት በእውነት አሳዝንሽ። አንቺ ትልት ነው ያርክሽ ጋር ነው የምኖረው። ያው እንግዲህ ጸባዩ ካማረ ማለት ሌላ ተጨማሪ የሚሰራው ስራ አለ? አዎ ጸባዩ ካማረ ያው አይደለም ገምተዋል። በቃ የምርሽ በእውነት እንትን ቻንስ አለው ጸባይ ካለው በእውነት እድል አለው ነው የምትይው? እሺ በቃ 5 ደቂቃውን ይዤ እመጣለሁ። ይዘህ ትመጣለህ? አዎ እድል አለው። እንሂድ በቃ። ጥበቃውስ ስሚ ደላላ እንጂ መሀይም አይደለሁም። የወጣልኝን ሎተሪ አሳልፌ የምሰጠው እንዴ ኮሚሽን ስራ ይሻላል። እኮ ይሻለኝን ያውቃለሁ። እንዴ ምንድን ነው የሚሻለው? ካዲላክ። በጣም ይቅርታ እናቴ። ምን ላድርግ? መኪናሽን አቁመሽ ግቢ እኮ ያልኩሽ እንደምታዩ ፒስታ ነው ሰፈራችን። ያን መሰለ ሌክዠሪ ካር ወይ ፓራውልት ወይ ጎማ አንድ ነገር ቢሆንብሽ በደላላ ህይወት በደላላ ኮሚሽን ምን ላድርግ? ምን ብዬ ላሰራው ነው? ወሬኛ ነው ባክሽ። አሁን አገኘህልህ ራሱ ያልሽው ራሱ ጠበቀው በስጋ ቆሞ ታየውልሽ። አሁን ከ5 ደቂቃ በኋላ ራሱ ነገርኩ። እኔ መንጃ ፈቃድ ያለው ሰው ነው የምፈልገው። ካዲላክ እና ፎርዳን አስቀምጬ እኔ BMW ነው የምነዳው። ስለዚህ ለሰራተኞቹ እየወጣ እቃ ምናምን የሚገዛዛላቸው ከጠበቀው ጎን ለጎን ማለት ነው። ማርሼዲስ በእውነት BMW። ስለዚህ ለሾፒንግ የሚወጣ ካዲላክ እና ከፎርዱ እያማረጠ ደግሞ ቤቴን ታውቀዋለህ እንዴ? ምን ባለፈው አትክልተኛ ይዤ መጣሁ አይደል እንዴ? ባለ 15 መኝታ ቤት ቪላ የተንጣለለ ብቻሽን እዛ ቤት በእውነት አሳዝንሽ። አንቺ ትልት ነው ያርክሽ ጋር ነው የምኖረው። ያው እንግዲህ ጸባዩ ካማረ ማለት ሌላ ተጨማሪ የሚሰራው ስራ አለ? አዎ ጸባዩ ካማረ ያው አይደለም ገምተዋል። በቃ የምርሽ በእውነት እንትን ቻንስ አለው ጸባይ ካለው በእውነት እድል አለው ነው የምትይው? እሺ በቃ 5 ደቂቃውን ይዤ እመጣለሁ። ይዘህ ትመጣለህ? አዎ እድል አለው። እንሂድ በቃ። ጥበቃውስ